ታሪኩ የሚጀምረው መሪ ገጸ ባህሪ ያንግ ያየን ሲሆን እሱም በጃፓን ውስጥ የባህል ሕክምና ምርቶችን በሚያመርት ኩባንያ ውስጥ የሽያጭ ወኪል ነው። እንደዚህ አይነት ስራ ለመስራት ምንም ፍላጎት ባይኖረውም እየሰራ ነው። ሆኖም በአሁኑ ጊዜ የኩባንያው ሁኔታ ጥሩ አይደለም። ድርጅቱ ኪሳራ ላይ ነው። ስለዚህ ይህ ስራ በቅርቡ ከእጁ ሊያመልጥ የሚችልበት እድል ሰፊ ነው። አለቃውም ኩባንያው መቼ እንደሚዘጋ ስለማይታወቅ ሌላ ስራ እያፈላለግ ብትቆይ ይሻላል፣ ምናልባት በሚቀጥለው ወርም ሊሆን ይችላል ይለዋል። ያንግ የኮሪያ ተወላጅ ቢሆንም የሚኖረው ግን ጃፓን ውስጥ ነው። ጓደኛው ሲተክዝ አይቶት ወንድሜ አትጨነቅ፣ የአንድ ወር ጊዜ አለ፣ ሌላ ስራ ታገኛለህ በማለት ያበረታታዋል። ያንግ ከኮሪያ ከፍተኛ ቢሊዮነሮች አንዱ ብቸኛ ወራሽ ነው። ነገር ግን ከአባቱ ሀብት ስለማይፈልግ ከአባቱ ጋር ተጣልቶ ወደ ጃፓን መጥቷል። ይህንን ጉዳይ ግን ማንም አያውቅም። እሱም ለማንም መናገር አይፈልግም። ምክንያቱም ተራ ስራ እየሰራ በሰላም መኖር ስለሚፈልግ ነው። ለአባቱ ሀብት ያን ያህል ፍቅር የለውም። ከአይምሮ ጭንቀቱ እረፍት ለማግኘት ከሴት ጓደኛው ጋር ለመገናኘት ይሄዳል። ነገር ግን እዛ የሴት ጓደኛው ከሌላ ሰው ጋር ሆና ያገኛታል። ያንግ በጣም ይናደዳል። በአንድ በኩል ስራው፣ በሌላ በኩል ፍቅረኛው፣ ሁሉም ነገር ከእጁ ውጪ ይሆናል። የሴት ጓደኛውን ምን እያደረገች እንደሆነ ይጠይቃታል። እሷ ግን ምንም ሳትደናገጥ አዎ ልክ ነው፣ እንደምታየው ግንኙነት ጀመርያለሁ፣ ምን አባህ ልታመጣ፣ በቃ ተለያይተናል ትለዋለች። እኔ ራሴ ካንተ መለያየት ፈልጌ ነበር። ከመሄድ በፊት ግን ስማ፣ አዲሱ የፍቅር ጓደኛዬ ሚሊዮነር ነው፣ አንተ ግን ድሃ ነህ፣ አንተ ተራ የሽያጭ ወኪል ነህ ብላ በጣም ትሰድበዋለች። እሷ ግን ያንግ በኮሪያ ውስጥ ካለው ሀብት ጋር ሲነጻጸር ምንም እንደሆነ አታውቅም። ከዚህ በኋላ ያንግ ምንም ሳይመልስላት ዝም ብሎ ይሄዳል። ያንግ በጣም ሲጨንቀው ኮሪያ ላለችው እናቱ ይደውላል። እናቱም ተጨንቃ ልጄ በገዛ ቤትህ በሀብትህ ተደላድለ መኖር እየቻልክ በሰው ሀገር ሄደ ለምን ተራ ስራ ትሰራለህ? በስርዓት ውስጥ ትበላለህ ወይስ አትበላም? እባክህ ተመለስ። አሁን አባትህ እንደ ድሮ አይደለም፣ አይቆጣህም። የንግድ ስራውን እንድትረከብም አያስገድድህም። ብቻ አንተ ተመለስ። እዚህ የፈለግከውን ማድረግ ትችላለህ። ይህ ሁሉ ያባትህ ነው፣ ያንተም ነው ትለዋለች። ያንግ ግን መመለስ አይፈልግም። እማዬ እኔ እዚህ በጣም ደስተኛ ነኝ ይላታል። እናቱም አባትህ እዚሁ አጠገቤ ነው፣ አናግረው ብላ ስልኩን ትሰጠዋለች። አባቱ ግን ያንግ የተባለውን ባለመስማቱና በራሱ ፍላጎት ቤቱን ለቆ በመሄዱ አሁንም እንደተቆጣ ነው። በንዴት ውስጥ ስለሆነ በስርዓቱ አያናግረውም። እናትየው ግን ልጄ አባትህን ታውቀዋለህ፣ ከውጭ ሲታይ እንደዛ ይኮሳተራል እንጂ በውስጡ ከነፍሱ በላይ ወደሃል። በሰዓቱ ምግብህን ብላ፣ ጤናህን ጠብቅ ብላ ስልኩን ትዘጋለች። በሚቀጥለው ቀን ያንግ አንድ ደንበኛን ለማግኘት ወደ ሌላ ከተማ ይሄዳል። እዛ ለደንበኛው አንዳንድ ምርቶችን ሸጦ ሊመለስ ሲል የያንግ የስራ ባልደረባና ጓደኛ የሆነው ሰው ይደውልና ኩባንያችን የውሸት ምርቶችን እየሸጠ እንደሆነ አሁን አወቅኩ። ለዚህም ነው ገበያ ላይ ተቀባይነት ያጣውና በኪሳራ ያለው። አሁን መንግስት ጉዳዩን ደርሶበታል። ኩባንያችንንም መንግስት ወርሶታል። ስለዚህ እባክህ ወደ ኩባንያው እንዳትመለስ፣ ለደንበኞችም ምርቶቹ እንዳትሸጥ፣ አለበለዚያ አንተ ማጣብቅኝ ውስጥ ትገባለህ ይለዋል። ያንግ ምን ያድርግ? እሱ ምንም ከማድረጉ በፊት አጠገቡ የነበረ ደንበኛው ምርቶቹ የውሸት መሆናቸውን ያውቅና ያንግን ማሳደድ ይጀምራል። ያንግ እንደምንም አምልጦ አንድ ፓርክ ውስጥ መጥቶ ይቀመጣል። መጥፎ እድሉን እያማረረ ምን ውስጥ ነው የገባሁት ይላል። የአንድ ወር ጊዜ እንዳለው አስቦ ነበር። አሁን ግን ኩባንያው በፍጥነት ተዘጋ። የአንድ ወር ጊዜም የለም። በላዩ ላይ የሴት ጓደኛው ከዳችው። ቢሆንም ልቡ አልቻለምና ከሴት ጓደኛው ጋር መመለስ ስለፈለገ የሆነው ሆኗል፣ ይቅር ብዬሻለሁ፣ ለምን እንደ አዲስ አንጀምርም ብሎ መልእክት ይልክላታል። የሴት ጓደኛው ግን በተቃራኒው አንተ ነህ ይቅር የምትለኝ፣ እኔ ከአዲሱ ጓደኛዬ ጋር እየተዝናናው ነው ብላ ከአዲሱ ጓደኛዋ ጋር የተነሳችውን ፎቶ ትልክለታለች። ይህን ሲያይ ያንግ በጣም ይናደዳል። በንዴት ስልኩን ወርውሮ ይሰብረዋል። በኋላ ሲረጋጋ ስልኩን መፈለግ ይጀምራል። ይህንን ሁኔታ አንድ አረጋዊ ባልና ሚስት ይመለከታሉ። ልጁ በህይወቱ እንደተቸገረ ይረዱና ስልኩን ፈልገው ይሰጡታል። ፈገግም ይላሉ። ያንግ በጣም እንዳዘነ ስለገባቸው ብዙ ጥያቄ አይጠይቁትም። ወደ አንድ ምግብ ቤት ወስደው ምግብ ይጋብዙታል። አብረውም ይጠጣሉ። ያንግ ትንሽ ሲሰክር በልቡ የቋጠረውን ህመም ያወጣዋል። የሴት ጓደኛው እንደከዳችውና ስራውም እንዳጣ ይነግራቸዋል። ያንግ በጣም ስለሰከረ ሊወድቅ ሲል ጥንዶቹ እኛ ስራ ልንሰጥህ እንችላለን፣ ደሞዙም ጥሩ ነው፣
እኛ የንግግር ቋንቋ ማጠናከሪያ ማዕከል አለን። በአሁኑ ጊዜ የኮሪያኛ መምህር አጥብቀን እንፈልጋለን። የኮሪያኛ መምህራችን ትሆናለህ ወይ ብለው ይጠይቁታል። ያንግ በስካር መንፈስ እሺ ይላል። ከዚያም ይዘረራል። አረጋውያኑ ጥንዶች ያንግን ቤታቸው እንዲያድር ያደርጉታል። ጠዋት ሲነቃ የት እንዳለና እንዴት እንደመጣ ምንም አያስታውስም። አቶ ጂን የትናንቱን ሁኔታ ያስታውሱትና ልጄ ተነስ፣ ዛሬ የኮሪያኛ የንግግር ትምህርት መጀመር አለብህ ይሉታል። ያንግ ይደነግጣል። እኔ መቼ ነው ኮሪያኛ አስተምራለሁ ያልኩት ይላቸዋል። አቶ ጂን ደንግጠው ምን እያልክ ነው? ትናንት ያልከውን ታውቃለህ በማለት ያስረዱታል። ባንተ ተማምነን ለተማሪዎች ኮሪያኛ እንደምናስተምር ነግረናል። አሁንም ቢካልክ ችግር ውስጥ እንወድቃለን። እባክህ ተስማማ፣ ጥሩ ደሞዝ እንሰጣለን ይሉታል። ያንግ ምንም ስራ ስለሌለው ደሞዙም ጥሩ ስለሆነ ይስማማል። ከዚህ በኋላ ወደ ማጠናከሪያው ማዕከሉ ይሄዳሉ። ያንግ ለመጀመሪያ ጊዜ ክፍል ሲገባ ትንሽ ይደነግጣል። ግን እንደምንም ተረጋግቶ መጽሐፍ እያየ ሰሌዳው ላይ ይጽፋል። በዚህ ክፍል ውስጥ መነጽር ያደረገች ሴት ትታያለች። እሷም የዚህ ታሪክ ሁለተኛ ገጸ ባህሪ ሳኩራ ትባላለች። ሳኩራ በጃፓን ውስጥ ለአንድ ኩባንያ ትሰራለች። ኩባንያው ብዙ የኮሪያ ደንበኞች ስላሉት ለሷ ኮሪያኛ መማር በጣም ያስፈልጋታል። ያንግ ማስተማር ስለማይችል ሳኩራ ይሄ ሰው አስተማሪ ነው ወይስ ሌላ ነገር በሚል እይታ ታፈጥበታለች። ያንግ እሷ ስታፈጥበት ይጨነቃል። ነገር ግን የመጀመሪያው ቀን እንደምንም አስተምሮ ያልፋል። በዚያው ምሽት አረጋውያኑ ጥንዶች ያንግን ወደ ቡና ቤት ይወስዱታል። ያንግ ዛሬ ክፍል ውስጥ መጨረሻ ወንበር ላይ የተቀመጠችው ሴት በጣም አፍጣ ታየኝ ነበር። ማናት? እሷን ሳይ በጣም ፈራው ብሎ ይጠይቃል። እነሱም እኛ ለብዙ ዓመታት እናውቃታለን፣ ስሟ ሳኩራ ነው። ከልጅነቷ ጀምሮ ብዙ መከራ አይታ አሁን በራሷ ጥረት የቆመች ሴት ናት። ወላጆቿ በልጅነቷ ሞቱባት። ከዚያም ባያቷ አደገች። ከአንድ ሰው ጋር ፍቅር ይዛትና አገባች። ነገር ግን ልጅ ሲወልዱ ባለዋ ጥሏት ሄደ። አሁን ስራ ይዛ ልጇን የምታሳድገው ከአያቷ ጋር በመሆን ነው ይሉታል። ሳኩራ ለዓለም አቀፍ አስጎብኚ ድርጅት ነው የምትሰራው። ስራ ስትቀጠር ከጃፓንኛ ውጭ ምን ቋንቋ ትችያለሽ ሲሏት ሳታስበው ኮሪያኛ እችላለሁ ብላ ነበር። ሳኩራ የኮሪያ ዘፈኖችን ትወዳለች እንጂ ቋንቋውን አትችልም ነበር። በቃለ መጠይቁ ወቅት የኮሪያኛ ዘፈን ግጥሞችን እንደ ንግግር ተጠቅማ ስራውን አገኘች። አሁን ያንን ውሸት እውነት ለማድረግ በፍጥነት ኮሪያኛ መማር ትፈልጋለች። አለበለዚያ ስራውን ልታጣ ትችላለች። አረጋውያኑ ጥንዶች ስለ ሳኩራ ጥሩነት ለያንግ ይነግሩታል። በሚቀጥለው ቀን ሳኩራ ልጇን ሂሮሺን በብስክሌት ትምህርት ቤት አድርሳ በባቡር ወደ ስራ ስትሄድ ይታያል። መንገድ ላይም በኤምፒ3 ማጫወቻ የኮሪያኛ ንግግር ትለማመዳለች። ስራዋ ላይ ምንም ስጋት እንዳይፈጠር ቋንቋውን ቶሎ ለመልመድ ትተጋለች። ቢሮ ስትደርስ አለቃዋ በሚቀጥለው ወር ትልቅ የኮሪያ ደንበኛ ይመጣል፣ ትልቅ ቢዝነስ እንሰራለን፣ በስብሰባው ላይም ያንን ደንበኛ የምታናግሪው አንቺ ነሽ፣ ምክንያቱም እዚህ ኮሪያኛ የምትችይው አንቺ ብቻ ነሽ ብሏት ይሄዳል። ሳኩራ በጣም ትደነግጣለች። በአንድ ወር ውስጥ ኮሪያኛ አቀላጥፋ መናገር ይኖርባታል። ስለዚህ በክፍል ውስጥ ትኩረቷን ሰብስባ ትማራለች። ሌሎቹ ተማሪዎች ሲሰለቹ፣ ሳኩራ ግን በትጋት ትከታተላለች። ይህን ሲያይ ያንግ ደስ ይለዋል። በኋላ አለቃዋ ጠርቶ የኮሪያው ደንበኛ በኮሪያኛ ኢሜይል ልኮልናል፣ እስቲ አንብበሽ ንገሪኝ ይላታል። ሳኩራ ጌታዬ፣ እኔ መናገር እንጂ ማንበብና መጻፍ አይሆንልኝም ትላለች። አለቃውም ችግር የለውም፣ ፕሪንት አድርገሽ ቤት ውሰጂና ወደ ጃፓንኛ ተርጉመሽ ንገሪኝ ይላታል። በዚያን ጊዜ ጉግል ትራንስሌት ያን ያህል አልተስፋፋም ነበር። ስለዚህ ሳኩራ በመዝገበ ቃላት እየታገዘች ለመተርጎም ትሞክራለች፣ ግን ይከብዳታል። በዚህ ጭንቀት ውስጥ እያለች ልጇ ይመጣል። አቅፋው ትንሽ ትረጋጋለች። ያን ጊዜ የኮሪያኛ መምህሯን ያንግን እርዳታ መጠየቅ እንደምትችል ትዝ ይላታል። ወደ ያንግ ትሄድና ያንግ እሷን ሲያይ ይደነግጣል። ሳኩራ መምህር እባክህ ይህንን የኮሪያ ኢሜይል ተርጉምልኝ ብላ ወረቀቱን ታሳየዋለች። ኢሜይሉ ስለ ደንበኛው መምጣትና ስለ ስብሰባው የሚገልጽ ነው። ሳኩራ በአንድ ወር ውስጥ ኮሪያኛ ቀላጥፌ እንድናገር አስተምረኝ፣ አለበለዚያ ስራዬን አጣለሁ። ተጨማሪ ክፍያ መክፈል አልችልም፣ ነገር ግን በየቀኑ ምሳ ሰርቼ ያመጣልሃለሁ ትለዋለች። ያንግ መጀመሪያ ቢገርመውም ችግሯን ተረድቶ ይስማማል። በኋላ ያንግ ከአረጋውያኑ ጥንዶች ጋር መጠጥ ቤት እያለ አቶ ጂን ሰክረው ያችን ልጅ ለመርዳት በመስማማትህ ጥሩ አደረክ፣ ፊትህ ሲታይ ግን የወደድካት ይመስላል ይሉታል። ባለቤታቸውም ዝም በል፣ የልጁን ስሜት አትረብሽ ይሉታል። ያንግ ግን ሳኩራን እያሰበ ልቡ መሸፈት ጀምሯል። በሚቀጥለው ቀን ያንግና ሳኩራ ውጭ ይገናኛሉ።
ያንግ አካባቢውን እያሳየ ኮሪያኛ ያስተምራታል። በዚህ አጋጣሚ ይቀራረባሉ። ሳኩራ እስካሁን መምህር ትለው የነበረውን አሁን በስሙ ትጠራዋለች። ምሳ ሲበሉ ያንግ ምግቡ እንደጣፈጠው ይነግራታል። ገበያ ሄደው ቲሸርት ሲገዙ በአጋጣሚ ሁለቱም ተመሳሳይ ዲዛይን ይመርጣሉ። በዚህ መሃል የሳኩራ አያት ደውለው ልጇ ሂሮሺ እንደጠፋ ይነግሯታል። አያቷ ልጁን ሲፈልጉ እግራቸው ተጎድቷል። ሳኩራ እና ያንግ በፍጥነት ወደ ቤት ይሄዳሉ። ሳኩራ በጣም ተደናግጣለች። ያንግ ያረጋጋትና ሂሮሺ ሊጫወትባቸው የሚችሉ ቦታዎች መፈለግ ይጀምራሉ። በመጨረሻም ሂሮሺን ያገኙታል። ሳኩራ ያንግን አንተ ባትኖር ኖሮ አላገኘውም ነበር፣ በጣም ፈርቼ ነበር፣ እንዴት እንደማመሰግንህ አላውቅም ትለዋለች። አያቷም ያንግን አመስግነው ሌሊት ስለሆነ እዚሁ እደር፣ ምንም ችግር የለውም ይሉታል። ያንግ ትንሽ ያቅማማል። አያቷም ሚስት ብትኖርህና ቤት ብትጠብቅህ መመለስ ግድ ይሆንብህ ነበር፣ ግን ለብቻ ስለሆንክ ችግር የለውም ይላሉ። ሳኩራ አያቷን አያቴ ዝም በይ እንጂ ትላቸዋለች። አያቷም ምን አልኩና በማለት አግብተሃል ወይስ የሴት ጓደኛ አለህ ብለው ይጠይቁታል። ያንግ የሴት ጓደኛ እንደነበረችውና እንደከዳችው ይነግራቸዋል። አያቷም አይዞ ላንተ የምትሆን ጥሩ ሴት ታገኛለህ ብለው ያጽናኑታል። በዚህ ጊዜ ሳኩራ የያንግ ህይወትም ህመም እንዳለው ትረዳለች። ያንግ ሊሄድ ሲል ሳኩራ ልትሸኘው ትወጣለች። በመንገድ ላይ ያንግ ስለ ራሱ እውነት ይነግራታል። አባቱ ቢሊዮነር እንደሆኑ እሱ ግን የንግድ ስራውን መረከብ ስላልፈለገ ወደ ጃፓን እንደመጣና ተራ ህይወት እንደሚኖር ይነግራታል። ሳኩራ ስለ ባሏ ትነግረዋለች። በወጣትነታቸው ተጋብተው ሂሮሺ እንደወለዱ፣ ባለዋ ግን ኃላፊነት መሸከም አቅቶት ጥሏት እንደሄደ ታጫውተዋለች። ለልጇ ስትል ጠንክራ እንደምትሰራ ትገልጽለታለች። የሳኩራ ባስ ሲመጣ ያንግ ስራ ከበዛብሽ እኔ ሂሮሺን ከትምህርት ቤት እያመጣው ቤቱ አደርሰዋለሁ፣ አንቺ ብቻ ምሳይን አትርሺ ይላታል። ሳኩራ ትደነቃለች። አንቺ በራስሽ ላይ አተኩሪ፣ ሌላውን እኔ ወጣዋለሁ ይላታል። በዚህ ጊዜ ሳኩራም ለያንግ ፍቅር ያደረባት ይመስላል። ቢሮ ስትደርስ ያንግ ከአያቷ ጋር የተነሳውን ፎቶ ይልክላታል። ማለትም ያንግ ከቤተሰቧ ጋር ተቀላቅለዋል። ሂሮሺን ከትምህርት ቤት ያመጣዋል። አብረው ይጫወታሉ። ያንግና ሂሮሺ በጣም ይቀራረባሉ። በክፍል ውስጥ ያንግ አንድ አይነት ቲሸርት ለብሶ ይመጣል። ሳኩራን ያያታል። አይን ለአይን ይነጋገራሉ። በክፍል ውስጥ ፈተና ይሰጥና ሳኩራ ከፍተኛ ውጤት ታመጣለች። ያንግ ለማበረታታት በወረቀቷ ላይ የጥንቸል ምስል ይለጥፋል። ሳኩራ በጣም ደስ ይላታል። ሌሎቹ ተማሪዎችም ያንን ስቲከር ለማግኘት ጠንክረው ለማጥናት ይነሳሳሉ። አንድ ቀን ሳኩራ ቢሮ ውስጥ ደንበኛው ነገ እንደሚመጣ ትሰማለች። ሳኩራ ገና ቋንቋውን በሚገባ አልለመደችምና ትጨነቃለች። ያንግን ታማክረዋለች። አረጋውያኑ ጥንዶችና ያንግ መጠጥ ቤት ሆነው ይጨነቃሉ። አቶ ጂን ሳኩራ አሁን ቋንቋውን ስለለመደች ክፍል አትመጣም ብለው ሲጨነቁ፣ ባለቤታቸው ግን ያንተ ጭንቀት የክፍያ ጉዳይ ነው፣ ያንግ ግን ስለ ስራዋ ነው የሚጨነቀው ይላሉ። እዛ ያለ አንድ አስተናጋጅ ቀድሞ የድምፅ ኢንጂነር የነበረ ሲሆን አንድ የጆሮ ማዳመጫ መሳሪያ ይሰጣቸዋል። ይህንን በጆሮዋ አድርጋ በፀጉሯ ትሸፍነው፣ እናንተ ከሩቅ ሆናችሁ መልሱን ንገሯት ይላቸዋል። ያንግ መሳሪያውን ለሳኩራ ይሰጣታል። ደንበኛው ሲመጣ ያንግና አረጋውያን ጥንዶች በአቅራቢያ መኪና ውስጥ ሆነው ያንግ በጆሮ ማዳመጫው እየነገራት ደንበኛውን ታናግራለች። ደንበኛው በሳኩራ ቋንቋ ችሎታ ይደነቃል። ደንበኛው ግን ለብቻዋ ሊያናግራት እንደሚፈልግ ይነግራታል። አለቃዋም ይስማማል። ደንበኛው ሳኩራን ወደ ተለያዩ ቦታዎች ይወስዳታል። ያንግና አረጋውያን ጥንዶች ይከተሏታል። ደንበኛው ለሳኩራ የግል ጥያቄዎችን መጠየቅ ይጀምራል። ያንግ በጆሮ ማዳመጫው እየሰማ ይናደዳል። ደንበኛው ያገባች መሆኗን ሲያውቅ እንኳን አይተዋትም። ወደ ባህር ዳርቻ ይወስዳትና መጀመሪያ ፍቅረኛዬን ትመስያለሽ ይላታል። ያንግ በጆሮ ማዳመጫው ልጅሽና አያትሽ እንደሚጠብቁሽ ንገሪውና ውጪ ይላታል። ደንበኛው ግን ውሉ ለመፈራረም ወደ ሆቴል ክፍሉ መሄድ እንዳለባቸው ይነግራታል። ሳኩራ እምቢ ማለት ስላልቻለች ትሄዳለች። ሆቴል ክፍል ውስጥ ደንበኛው ወይን አቅርቦ ሊጠጋት ይሞክራል። ሳኩራ ሰነዱን ስጠኝና ሊሂድ ትለዋለች። እሱ ግን ሊያስገድዳት ይሞክራል። ሳኩራ ትጮኻለች።
ያንግ ሆቴል ውስጥ ስለነበረ ድምጿን ሲሰማ ይሮጣል። የክፍሉ በር ስለተቆለፈ በጎን በኩል ባለው ክፍል በረንዳ ዘሎ የሳኩራን ክፍል መስኮት ይደበድባል። ደንበኛው ሲደነግጥ ሳኩራ ደንበኛውን አጠገቧ በነበረ ዕቃ አንስታ ትመታውና በሩን ትከፍትለታለች። ያንግ ደንበኛውን ገፍትሮ ሳኩራን ያድናታል። በሚቀጥለው ቀን ሳኩራ ስራዋን እንደምታጣ እርግጠኛ ሆና ነበር። ነገር ግን አለቃዋ ከደንበኛው ጋር ውል ባንፈራረምም በቋንቋ ችሎታሽ በጣም ኮርቻለሁ ይላታል። እንደ እውነቱ ከሆነ ደንበኛው ስሙ እንዳይበላሽ ብሎ ስምምነቱን ሰርዞ ዝም ብሎ ሄዷል። ሳኩራን አልከሰሳትም። አለቃዋ ሳኩራን ቋሚ ሰራተኛ አድርጎ ይሾማትና ሳኩራ በጣም ደስተኛ ትሆናለች። በዚህ ምክንያት ያንግ ሳኩራና ቤተሰቧ ለመዝናናት ይወጣሉ። ወደ ቤት ሲመለሱ ያንግና ሳኩራ ሊሳሳሙ ሲሉ አያቷ እየተጣሩ ይመጣሉ። ሳኩራ ባልሽ ተመልሷል ብለው ይጮሃሉ። የሳኩራ ባል ተመልሶ ይቅርታ ይጠይቃታል። ያንግ ይህንን ሲያይ ተስፋ ይቆርጣል። ሳኩራ ከቤተሰቧ ጋር መሆን ስላለባት ያንግ ድምፅ ሳያሰማ ከቦታው ይርቃል። ያንግ እየተመለሰ ያለ እናቱ ከኮሪያ ትደውላለች። አባትህ በጣም ታሟል፣ ሊሞት ነው፣ እባክህ እቤት ና ትለዋለች። ያንግ በፍጥነት ወደ ኮሪያ ይሄዳል። ኮሪያ ሲደርስ አባቱ በጠና ታመው ያገኛቸዋል። እናቱ አባትህ በሽታው እንዳልነግርህ ከልክሎኝ ነበር፣ ህይወትን በደስታ እንድትኖር ፈልጎ ነው። አሁን ግን በመጨረሻው ሰዓት አንተን ማየት ይፈልጋል ትለዋለች። አባቱም በጣም ታሞ ነበር። ያንግ እናቱን ለምን እንደደበቀችው ይጠይቃታል። እናቱም ልነግርህ ነበር፣ ነገር ግን አባትህ እንደሱ ብርን ስታሳድድ ወጣትነትን እንዳታጣና የእሱን ህይወት እንዳትኖር ስለፈለገ እንዳልነግርህ ቃል አስገብቶኝ ነው ትለዋለች። ያንግ የአባቱን ፍቅር ይረዳል። አባቱ ለሱ ጥሩ ይመኝለት እንደነበር በማሰብ አባቱ የገዛለትን የድሮ ትዝታዎችን እያየ ያስታውሳል። አባቱም እስከ መጨረሻው እንደወደደው ይገባዋል። በዚህ ምክንያትም ያንግ የአባቱን የንግድ ስራ ለመረከብ ይወስናል። ከ3 ዓመት በኋላ ያንግ የኩባንያው ኃላፊ ሆኖ ንግዱን እያካሄደ ነው። በጃፓን ወደሚገኘው የራሱ ሆቴል ይሄዳል። እዛ ሳኩራን ያያታል። ሳኩራ ለጉዞ ወኪሏ ስትሰራ ቱሪስቶቹን ይዛ ወደዛ ሆቴል መጥታለች። ሲተያዩ ሁለቱም ይደነግጣሉ። አብረው ቡና እየጠጡም ያወራሉ። ያንግ ባልሽ እንዴት ነው ብሎ ይጠይቃታል። ሳኩራ ባሌማ በዚያው ቀን እንደመጣ አባረርኩት፣ እኛን ጥሎ የሄደውን ሰው እንዴት እቀበለዋለሁ ትለዋለች። ያንግ በንግግሯ ደስታ ይሰማዋል። ሳኩራ ቦርሳዋን ከፍታ ያንግ የሰጣትን የጥንቸል ስቲከር ታሳየዋለች። ሁለቱም ይስቃሉ። ፍቅራቸው እንደገና ይለመልማል። ፊልሙም በደስታ ይጠናቀቃል። ታሪኩ የሚመስል ነበር። ቪዲዮውን ከወደዳችሁት ላይክ እና ሼር አድርጉ። በሚቀጥለው ቪዲዮ እንገናኛለን። ቪዲዮውን ስላያችሁ እናመሰግናለን።